በእንተ ማርያም መንፈሳዊ በአብ ስም ሚዲያ አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠየቁ አካላት በስም በግብር በአካል ሶስት በባህርይ በህልውናና በአገዛዝ አንድ አምላክ ብዬ በማመን እጀምራለሁ። በሀገር ውስጥና ከሀገር ውጭ ያላችሁ ውድ የበይንተ ማርያም ሚዲያ ቤተሰቦች በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እነሆ በዛሬው ዕለት ይዤላችሁ የቀረብሁት ስለ ደብረ ዘይት ሀተታ ስለ ደብረ ዘይት ታሪክ ነው ማለት ነው። ደብረ ዘይት ማለት ከሁለት ቃል የተገኘ ሲሆን ይኸውም ደብርና ዘይት ከተሰኘ ቃል ነው ማለት ነው። ደብርና ዘይት የሚለውን ስናገጣጥመው ወይንም ደግሞ ስናገናኘው ደብረ ዘይት ተብሎ ይነበባል። ስያሜው እንደቀደሙት ሰንበታት ሁሉ ይህም የቅዱስ ያሬድ ስያሜ ነው። በዚህ ቀን መድኃኒታችን ሁለተኛ በግርማ መለኮት በክበበ ትስብእት በመለኮታዊ ግርማው በሰው መጠን እንደሚመጣ የዓለምን ፍጻሜ እንዴት እንደሚሆን ለሐዋርያት በደብረ ዘይት ማስተማሩን እንዲሁም በክብር ያረገውን ጌታ ለሚጠባበቁት ዋጋቸውን ላልተቀበሉትም ፍርዳቸውን ሊከፍል የምድርን ሥርዓት ሊሽር ሰማይና ምድርን አሳልፎ ለወዳጆቹ መንግሥቱን ሊያወርስ የቅዱሳኑንም እንባ ከዓይናቸው ሊያብስ ኃጥአንን ሊወቅስ ጻድቃንን ሊያወድስ መምጣቱን እያሰበች ቤተ ክርስቲያን ፈጣሪዋን ታመልካለች። ቅዱስ ያሬድም ይህንኑ ትምህርት በመዝሙሩ ጠቅሶ ስለዘመረውና በዚህ ቀንም እንዲዘመር ስለተደረገ ዕለቱ በባለ ዜማው በቅዱስ ያሬድ ይትበሃል ደብረ ዘይት ይባላል። ደብር ማለት ተራራ ማለት ሲሆን ዘይት ደግሞ ወይራ ማለት ነውና ወይራ በብዛት የሚገኝበት ተራራ ስለሆነ ደብረ ዘይት ተብሎ ተሰይሟል። እንዘ ይነብር እግዚእነ ውስተ ደብረ ዘይት ጌታችን በደብረ ዘይት ተቀምጦ ሳለ ስለ ኢየሱስ ክርስቶስ ስለ ራሱ ምጽአት ያስተማረበት ዕለት ነው። ሌላው በምስባኩ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል። መዝሙረ ዳዊት መዝሙር 49 ቁጥር 2። ትርጉም የተሰበከው ምስባክ ሁለቱን የኢየሱስ ክርስቶስ ምጽአቶች የሚያስገነዝብ ነው። እግዚአብሔር ወልድ በሥጋ ማርያም የማርያምን ሥጋ ለብሶ ይመጣል። መጥቶም ዝም አይልም። አሌ ለክሙ ጸሐፍት ወፈሪሳውያን መደለዋን ግብዞች ጸሐፍት ፈሪሳውያን ወዮላችሁ እያለ ይወቅሳል፣ ወንጌልንም ያስተምራል። እግዚአብሔር ወልድ በክበበ ትስብእት በግርማ መለኮት ሁለተኛ ይመጣል። መጥቶም ዝም አይልም። ጻድቃንን እናንተ የአባቴ ቡሩካን ወደ እኔኑ ብሎ ይጠራቸዋል። ኃጥአንንም እናንተ ርጉማን ከዚህ ወግዱ ብሎ ያሰናብታቸዋል። በፊቱ እሳት ይነዳል ማለት ጻድቃን የሚድኑበት ኃጥአን ሕይወት ኃጥአን የሚጠፉበት መዓት በባህሪው አለ ማለት ነው። ምን ለማለት ነው? ጻድቃንን በሕይወት ያኖራቸዋል፣ ኃጥአንን ደግሞ በጥፋት ያኖራቸዋል ወይም ደግሞ ባጠፉት ጥፋት ዋጋቸውን ያገኛሉ ማለት ነው። ቅዳሴ ዘአትናቴዎስ ቀድስ። ደብረ ዘይት ማለት ቅድም እንደተነጋገርነው የወይራ ዛፍ ያለበት ተራራ ማለት ሲሆን ከኢየሩሳሌም በስተ ምስራቅ ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ተራራ ነው። በብሉይ ኪዳን ዘመን ዳዊት ከአቤሴሎም በሸሸ ጊዜ የደብረ ዘይትን አቀበት እንደወጣ እናነባለን። ዘሩባቤል ከሠራው ቤተ መቅደስ አደባባይ ደብረ ዘይት 75 ሜትር ገደማ ከፍ ብሎ ይገኛል። ቤተፋጌና ቢታንያ የሚባሉት ታሪካውያን ቦታዎች ከደብረ ዘይት ግርጌ ይገኛሉ። መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ከደብረ ዘይት ወደ ኢየሩሳሌም እንደገባ እናነባለን። ማርቆስ 1:11 ጌታችን የጸለየበት ጌቴሴማኒ የሚባለው ቦታም ከደብረ ዘይት ስር ይገኛል።
ማቴዎስ 26 ቁጥር 30 እስከ 36። ጌታችን ወደ ሰማይ ያረገው በደብረ ዘይት ላይ ነው። ሉቃስ 24 52 ሐዋርያት ሥራ ምዕራፍ 12። መድኃኒታችን በደብረ ዘይት ተራራ በዓለም ፍጻሜ ዓለሙን ለማሳለፍ እንደሚመጣ ትንቢት ተነግሯል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ ይመልከቱ። መድኃኒታችንም ነገረ ምጽአቱን ወይንም ደግሞ ዳግም ምጽአቱን በደብረ ዘይት ተራራ ላይ በሰፊው አስተምሯል። በመሆኑም አምስተኛው የዐቢይ ጾም ሰንበት የክርስቶስ ነገረ ምጽአት የሚታሰብበት፣ የሚሰበክበት፣ የሚዘመርበት ዕለት ስለሆነ በደብረ ዘይት ተሰይሟል። ስያሜው የቅዱስ ያሬድ ነው። በዚህ ዕለት የሚነበበው የወንጌል ክፍል ማቴዎስ 24 ቁጥር 1 እስከ 36 ድረስ። መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ወደ ደብረ ዘይት በሄደበት ሰዓት ደቀ መዛሙርቱ አጠገቡ ቀርበው ዘሩባቤል ያሳነጸውን የመቅደስ ግንቦች አሳዩት። እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ከዚህ በኋላ የኢየሩሳሌምን መፍረስ፣ የእርሱን ዳግም መምጣት አስፍቶ አምልቶ ከነምልክቱ አስተማራቸው። የዓለም መጨረሻ የኢየሱስ ክርስቶስ መምጫ ምልክቶቹ ምንድን ናቸው? ክርስቲያኖች፣ ምልክቶቹ ከዚህ በታይ እንደምነግራችሁ ናቸው። ብዙዎች እኔ ክርስቶስ ነኝ እያሉ በክርስቶስ ስም ብዙዎችን ያስታሉ። የጦርነት ወሬ የዓለምን የዜና ጊዜ ያጣብባል። በዓለም ዙሪያም ሰፊ ጦርነት ይደረጋል። የጦርነትም ወሬ ፍጥረት ሁሉ ይሰማ ዘንድ ግድ ነው። ክርስቲያኖች ግን በዚህ ጊዜ የክርስቶስን መምጣት ሊጠብቁ እንጂ ሊደነግጡ አይገባም። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ሕዝብ እርስ በርሱ ይለያያል። አንዱ መንግስትም ሌላውን መንግስት ሊያምነው አይችልም። ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ በክርስቶስ የሚያምኑ ሰዎች ለመከራ አልፈው ይሰጣሉ፣ ይገደላሉ። ስለ ስሙም በአሕዛብ ሁሉ የተጠሉ ይሆናሉ። በዚያ ጊዜ ሰዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ ይጣላሉ። ብዙ ሐሰተኞች ነቢያት መምህራን ይነሳሉ፣ ብዙዎችንም ያስታሉ። አመፅ ይበዛል፣ የብዙዎችን ፍቅር ይቀዘቅዛል። በዚያን ጊዜ እስከ መጨረሻው የጸና ብቻ ይድናል። ትዕግስትን ያዘወተረ ይድናል። ለአሕዛብ ሁሉ ምስክር እንዲሆንባቸው በሰማያዊ ንጉሥ ፊት ያለ ምክንያት ለፍርድ እንዲቆሙ የእግዚአብሔር ሕገ መንግሥት ወንጌል በእስላም ቤት ሳይቀር ለሁሉም ይሰበካል። በዚያን ጊዜ መጨረሻው እየቀረበ ይመጣል። በዚያ ሰዓት በነቢዩ በዳንኤል እንደተባለው የጥፋት ሰው በጽድቅ ስፍራ፣ የርኩሰት ሰው በተቀደሰው ስፍራ ቆሞ ይታያል። ክፉ ዲያብሎስ በሐሳዊ መሲህ ወይ ደግሞ በአውሬው ሰው አድሮ የተቀደሰውን ያረክሳል፣ የታነጸውን ያፈርሳል። በዚያ ሰዓት በከተማ ያሉት ወደ ተራራዎች ይሸሻሉ። በሰገነት ላይ ያለው ደግሞ ከምድር ቤት ያለውን ሊወስድ ሊወርድ አይችልም። በእርሻ ላይ የተሰማራው ገበሬም ወደ ቤቱ ተመልሶ ልብሱን ሊወስድ ጊዜ አያገኝም። በዚያን ወራት ኃጢአትን ለጸነሱ በደልንም ወልደው ለሚያሳድጉ ወዮታ አለባቸው። ሁላችንም ሽሸታችን በክረምት ወይም በሰንበት እንዳይሆን፣ ማለትም ያለ ፍሬ ገና በቅጠል ሳለን እናርፍበታለን ባልናት በዕለተ ሰንበት እንዳይሆን አጥብቀን ልንጸልይ ይገባል። ምክንያቱም በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዓለም መጨረሻ ድረስ ዳግመኛ የማይሆን ታላቅ መከራ ይሆናልና። ያ የፈተና ጊዜ እግዚአብሔርን ስለሚወዱ ምርጦቹ ባያጥር ኖሮ ሥጋ የለበሰ ሁሉ በሕይወት ባልተገኘም ነበር። የበለስ ቅጠል መለምለም ማለት የጠፋችው እስራኤል መንግስት መመስረት የመድኃኒታችን መምጣት ሌላኛው ምልክት ነው። ከዚያ በኋላ እኛ በማናውቀው ጊዜና ሰዓት እግዚአብሔር ወልድ በግርማ መለኮት በክበበ ትስብእት ወይ ደግሞ በአካላዊ መጠን ከቅዱሳን መላእክት ጋር ከደመና ጋር ይመጣል። ዓይን ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ዋይ ዋይ የሚል የሐዘን ድምፅ ያሰማሉ። ኃጥአንን በግራው ጻድቃንንም በቀኙ ያቆማል። ጥንቱን የሚያስነሳቸውም በሁለት አይነት ትንሣኤ ነው። ኃጥአንን ለፍርድ፣ ጻድቃንን ደግሞ ለሕይወት ትንሣኤ። ኃጥአንን ይወቅሳል፣ ጻድቃንን ያወድሳል። ኃጥአንን እናንተ ርጉማን ከዚህ ወደ ዘላለም ፍርድ ሂዱ ብሎ ያሰናብታል።
ጻድቃንን ደግሞ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን የአባቴን መንግሥት ውረሱ ብሎ የእሱን መንግሥት ያወርሳቸዋል። ቅዱሳን ሰዎች ከተነሱ በኋላ እግዚአብሔር የሚሰጣቸው ዋጋዎች የልቅሶና የመከራ ዘመን ያበቃላቸዋል። በሐዘን የተያዘው የዚህ ዓለም ስርዓት ይሻርላቸዋል። ባለመበስበስ በክብር ኃይል በመንፈሳዊ አካል ተነስተው ሞትን ይዘብቱበታል። የመጣውን ጌታ ለመቀበል ወደ ሰማይ በክብሩ ደመና ይነጠቃሉ። ጌታቸውን ፊት ለፊት ያዩታል። የሚያዩትም ጌታቸውን ወደ መምሰል ይለወጣሉ። በቅድስና በጽድቅ ሥራ አጊጠው ወደ በጉ ሰርግ ይሄዳሉ። ዘላለማዊ መንግሥቱን ይወርሳሉ። በአዲሲቷ ኢየሩሳሌም በደስታ ይኖራሉ። ሽልማታቸውን ይቀበላሉ። በእጅ ባልተሰራ ቤት ውስጥ ይኖራሉ። ሁሉም ሐዲስ ይሆንላቸዋል። በግንባራቸው አዳኝ የሆነው ስሙ ይጻፍባቸዋል። እግዚአብሔር ለዘላለም አምላክና አባት ይሆንላቸዋል። እነርሱም ልጆቹ ይሆናሉ። ከእንግዲህ ወዲህ ሌሊት አይሆንም። ጌታ አምላክም በእነሱ ላይ ያበራላቸዋል። የመብራት ብርሃን፣ የፀሐይ ብርሃን አያስፈልጋቸውም። ከዘላለም እስከ ዘላለም ይነግሳሉ። መላእክት በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ለማን? ለመላእክት። ሐዋርያው ከዚህ በላይ በተመለከትነው መልእክቱ መድኃኒታችን ለሁለት የተቀደሱ ዓላማዎች ወደ ዓለማችን ሁለት ታላላቅ ምጽአቶችን እንዳደረገና እንደሚያደርግ ያስገነዝበናል። የመጀመሪያው ምጽአቱ ሥጋ በመልበስ ለሰው መሥዋዕት ሆኖ ሊያድነን ለካሳ በፍጹም ትሕትና የእኛን ውርደት ተቀብሎ በበረት በመወለድ በሥጋ ማርያም መጣ። በሚሞት በሚሰደድ በሚደክም በሚበረታ በሚራብ በሚጠማ በሚዝል በሚወድቅ ባህሪ የሰው ባህሪ መጣ። እንደ አንድ ኃጥእ ሞት እስኪፈረድበት ድረስ ራሱን ዝቅ ዝቅ አድርጎ መጣ። ወንጌለ መንግሥቱ ሊሰብክልን ከሞት ወደ ሕይወት ሊያሻግረን በሥጋ ማርያም መጣ። ከአይሁድ ስድብን ታገሰ። ኃጥአንን በሽተኞችን ሊያድን በምድር ላይ ተመላለሰ። ስለኛ ተገረፈ፣ ተገፈፈ፣ ተሰቀለ፣ ሞተ። ያውም መራራ ለሆነ የመስቀል ሞት ታዘዘ። መርገማችንን ተሸከመ። ሞቶ በሦስተኛው ቀን ተነሳ፣ ወደ ሰማይ አረገ፣ በየማነ አብ ተቀመጠ። የመጀመሪያው ምጽአቱ መከራን ለመቀበል እኛን ለማዳን ነበር። ዳግማዊ ምጽአቱ ምንድን ነው ካላችሁኝ፣ በግርማ መለኮቱ በክበበ ትስብእት በፍጹም ጌትነት በኃጥአን የመጀመሪያውን ምጽአት ባልተቀበሉት ላይ ሞትን ሊፈርድ ዓይን ሁሉ እየተመለከተው በገሃድ ይመጣል። ለምእመናን የሚሆነው ክብርም ያን ጊዜ ይገለጣል። ኃጥእ ያፍራል፣ ጻድቅ ይከብራል፣ ሞት ይሻራል፣ ሕይወት ይነግሣል። ሰው ሁለተኛ ላይ ሞት ይነሳል። የምድር ስርዓት ይሻራል። ፍጥረት ሁሉ አንድ መንጋ ይሆናል፣ በአንድ እረኛ ይሰማራል። ወገኖች ክርስቲያኖች ሆይ ከባህር ማዶ ያላችሁ በሀገር ውስጥም ያላችሁ የመድኃኒታችን ሁለተኛ መገለጥ ለእኛ ስለምን ይሆን? ለዘላለማዊ ሕይወት ወይስ ለዘላለማዊ ሞት? እግዚአብሔር ከሞት ያድነን፣ በሞት የማይሻረውን ሕይወት ይስጠን። አሜን። እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር በግልጥ ይመጣል። አምላካችን ዝም አይልም። በፊቱ እሳት ይቀጣጠላል፣ ይነዳል። ወስብሐት ለእግዚአብሔር።